አማና ከተሰጣችሁ የተሰጣችሁን አማና በተሰጣችሁ መልኩ መልሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ሱብሓነሁ ኢነላሃ የእሙሩኩም አን ቱአዱ ልአማናት ኢላ አህሊሃ። አላህ ያዛችኋል ልትመልሱ፣ ልታዘልቁ፣ ልታደርሱ የተሸከማችሁትን አማና ለህዝቦቿ። እቺን አያ ምን ይላሉ? ስልጣን አላህ ለሰጣቸው ሰዎች ነው አላህ እንደዚህ ያለው። ስልጣን ላይ አላህ ሲያስቀምጠን አማና ነው ያሸከመው አላሁ ጀለ ወዐላ። ያንን አማና ላስቀመጠህ አካል ለመረጠህ አካል እንድትመልስ፣ ለተመረጥክለት ዓላማ እንድትውል፣ የመረጠህን ህዝብ እንድታገለግል አላህ ያዛችኋል ማለት ነው የተፈለገው ይላሉ። ኢዘን ስልጣን አላህ የሰጣችሁ ሰዎች አማና ነው። ወኻሰተን ሙስሊም ሆኖ ስልጣን ላይ ከተቀመጠ አማና ነው፣ በሁሉም መልኩ አማና ነው። አላህ የቂያማ ዕለት ይጠይቀዋል፣ ህዝብ ይጠይቀዋል። ወከዛሊከ ወንበር ላይ ቁጭ ብሎ አማና መሆኑን አውቆ ያንን ስልጣኑን ተጠቅሞ ሰዎችን መበደልና መክፋት ሳይሆን ወንበሩ ላይ ቁጭ ብሎ እስላምን ማስተዋወቅ ነው ያለበት። አማና ነውና ኩልኩም ራዒ ወኩልኩም መስኡሉን ዐን ረዕየቲሂ። ሁላችሁም አማና አለባችሁ፣ ራዒ ናችሁ። የቂያማ ዕለት ሁላችሁም እንጠይቃለን። እኛ ሙስሊሞች በዚህ እስላም እንጠይቅ። እስላምን በየሄድንበት የማስተዋወቅ ግዴታ አለብን። ከምናስተዋወቅባቸው መድረኮች ውስጥ አንዱ አን ቱዐዱ ልአማነተ ኢላ አህሊሃ ላ ተኹን። ቃለ ሱብሓነሁ ኢና ዐረድና ልአማነተ ዐላ ሰማዋት ወልአርድ ወልጅባል ፈአበይና አን የሕሚልነሃ ወአሽፈቅነ ሚንሃ። አማናን ተሸከሚ ብለን አልናት። ምድርን፣ ሰማይን፣ ተራራን ተሸከሙ ብለን ስንላቸው ፈአበይና አራ አንችልም፣ ፈአሽፈቅነ ሚንሃ አራ አማናን መሸከም አንችልም ብለው አሉ። ሰማይ ምድር የጠናውን አማና ነው እኛ የተሸከሙ። ወሐመለሃ ልኢንሳን የሰው ልጅን በቀላሉ ተሸከማት። ሊማ ኢነሁ ካነ ዘሉመን ሊነፍሲሂ ጀሁለን ቢሓሊሂ ራሱን በዳይ ጃሂል ስለሆነ የአማናን ቀድር ስለማያውቅ ይስገበገባል። አማናን ሊሸከም ልመረጥ አፈርድም ያደለ እንደሚበላው ጉድ አደለ እንዲያየ ነው። በቤቴ እንኳን ጉድ አደለ ያየ ነው እንኳን ውጪ ልመረጥ። በዚህ ስንሽለከለክና ስንሯሯጥ ለመመረጥ ምንድነው ጋያው? ኡማውን ለማገልገል ነው። አልহামዱሊላህ። እንዲያማ ከሆነ ደግ ቂያማ ቆይ ገና ነው። ነፍስን ለማፋፋትና ኪስን ለማወፈር ነው። በሰዎች ላይ ለመኮፈስና ለመላቅ ነው። ስልጣንን ተጠቅሞ ጠላትን ለማጥፋት ነው፣ ለመጎሸም ነው። ምንድነው? فليسأل كل واحد نفسه وحملها الإنسان إنه كان ظلوما جهولا. قال الحبيب صلى الله عليه وسلم لا إيمان لمن لا أمانة له. إيمان يلو أمانة يلو أمانة ما يطبق هدرا ما يطبق إيمان يلوم اقبلوه. وإن صلى وإن صام يا رسول الله نعم. وإن صلى وإن صام وإن تصدق وإن حج يا رسول الله نعم. وإن تصدق وإن حج. لا إيمان لمن لا أمانة له. فإذا ضيئت الأمانة فانتظر الساعة. أمانة يتبلاج جزي هذا راسي بلا ياياچو جزي قيام سنمك عربا تبكنا تتبابات. قالوا النبي صلى الله عليه وسلم كم من أخواتنا سنتهتوچاچن እኛን አምነው የላይ ፊዚካል ማንነታችንን አይተው ብራቸውን እኛ ጋር አስቀምጠው እናቷን ሳታምን አባቷን፣ ወንድሟን፣ ባሏን፣ ልጇን ኢላኺሪ ሳታምን እኛን አምና ማታቀንን ቃልቻ ስለሆነን ኦር ዳዕዋ ላይ ስላየችን ኦር ኦንላይን ስላስተማርን ብቻ የሆነ ነገር እኛ ላይ ስላዩ ብር አስቀምጠው ስንትቶቻችን ተበሉ። ኻሰተን አረቡ ዓለም ላይ አጀበል ዑጃብ ነው የምሰሙ፣ ጉድ ነው የምሰሙ። አያገሌ በላይ ኡስታዝ አገሌ በላይ ምናም ብለው ሲናገሩ ኻሰተን ይሄ የማይታወቀው ኡስታዞች ዙሪያ ላይ ሲናገሩ ሰማቸው። በጣም አሳዝኖ ያሳዝናል። فلذلك አማና አደራ መጠበቅ፣ አማናን መጠበቅ የሙእሚንነት መገለጫ ነው። ሲናገር መዋሸት ያለማዋሸት የሙእሚንነት መገለጫ ነው። ቃል ኪዳንን መብላት የሙእሚንነት መገለጫ ነው። እነዚህ ሶስቱ ካሌሉሳ የምን መገለጫ ነው? ተቀበለው በግድህ የሙናፊቅነት መገለጫ ነው። አየቱል ሙናፊቂ ሰላስ የሙናፊቅ መገለጫ ምልክቶች ሶስት ናቸው። አወለን ኢዛ ሐደሰ ከዘብ ሲናገር ይዋሻል። ወኢዛ እቱሚነ ኻን
يتامن እንደሆነ ይክዳል واذا عهد اخلف ቃል ከገባ ኦር ቀጠሮ ከያዘ ቃሉን ያፈርሳል اذا اخواني ገርሞ የሚገርመኝ በአማና ዙሪያ ላይ አላሁ ጀለ ወዐዝ እንኳን እርስ በርሳችን ቀርቶ ጦርነት ገብተን ከጠላት ጋር እየተዋጋን ኺያና አይፈቀድም ብሎ ከለከለ አላህ ጠላት ጋር ጠላት ጋር ኺያና አይፈቀድም ማለት ሊወጋኝ እኮ ነው የመጣው ቃሉን አፍርሷል እኮ ቢሆንም አይፈቀድም ማለት اسمعوا الى قوله تعالى واما تخافنا من قوم خيانة يفرح እንደሆነ ከሆኑ ሰዎች ከህዝቦች ኺያና የቃል ክህደት ኺያና ማድረጋቸውን የፈራህ እንደሆነ ፈንብዝ ኢለይሂም አላ ሰዋ እነሱ ጋር ውጣ ግልጽ አድርገው ጉዳዩን ግልጽ አድርገው አላ ሰዋ ليكون الامر بينك وبينهم سويا ጉዳዩ ግልጽ እንዲሆን አድርገው አለ لما ان الله لا يحب الخائنين ኺያና የሚያደርጉ ክህደት የሚሰሩ ሰዎችን አላህ አይወዳቸውምና እንዳትክዳለ ምን ማለት ነው በኑ ቁረይዛ ወበኑ ቀይኑቃ ነብዩ ጋር ቃል ኪዳን ነበራቸው ሰለላሁ ዐለይሂ ወሰለም ቃላቸውን አፈረሱ ከዛ አላህ ጅብሪልን ወዲያው ላከና እነሱ ቃላቸውን አፍርሰዋል ቃላቸውን ስላፈረሱ እኔም ቃሌን አፍርሼ ልክ ቃሉ እንዳለ ሆኜ ሸውጄ አጠፋቻለሁ አትበል እኔም ቃሌን አፍርሻለሁኝ ካሁን በኋላ ጦርነት ከናንተ ጋር አውጃለሁ ብለህ እንዳፈረስክ ነገር ያላወቅክ መስለህ አትካዳቸው ገባችሁ አማርኛው ከጠላት ጋር ጎበዝ ከሙስሊም ወንድምህ ጋር ከእህትህ ጋር አማና ካስቀመጠ ጋር ከኡስታዝህ ጋር ከሼኽ ጋር ከኢማምህ ጋር የቀሩትን ሶስቱን እድሜ አላህ ከሰጠን በሚቀጥለው ኹጥባችን ዳስሰዋለሁኝ ወሳኝ ነጥብ ስለሆነ هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين يا رب العالمين اللهم احفظنا من كل سوء وبلاء اللهم احفظنا من كل سوء وبلاء اللهم احفظنا من كل سوء وبلاء برحمتك يا أرحم الراحمين اللهم آت نفوسنا تقواها وزكها وأنت خير من زكاها أنت وليها ومولاها يا إله الأولين والآخرين اللهم ألهمنا رشدنا وقنا شر أنفسنا برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون